አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የገራገሯ የዩቱብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አዲስ የመጣችሁ እንኳን ደህና መጣችሁ ብያለሁ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ያው እኛ የመዳብ ቅመሞች አንደኛ አንሰራበትም፣ አይዲያውም አይመጣልንም፣ ምክንያቱም ስራ ቢዚ ስለሚያደርገን፣ ሁለተኛ ደግሞ ስራዬ ብለን አንይዘውም ማለት ነው። ኢትዮጵያ ያሉ ሰዎች ያው የዋይፋይ ችግር የኔትወርክ ችግር አለ። አይዲያውም ስራዬም ብለው ስለሚይዙት እይታ ይኖራቸዋል። እዚህኛ ጋር ደግሞ የዋይፋይ የኔትወርክ ችግር የለም። የአይዲያና በየቀኑ ቪዲዮ የመስራት ችግር አለ። ያ ነው ልዩነታችን። አብዛኞቹ እዚህ አረብ ሀገር ያለን እህቶች ወንድሞች ዩቱብ የምንሰራ በጣም ነው የሚማረሩትና እኔ እንኳ ለስራ ስለምፈልገው ለማሳደግ እንጂ ሌላውን ጥቅም አላውቀውም። ጥቅሙም ይመጣል ብዬ ተስፋ የለኝም ማለት ነው። እና እኔ በፈጠራችሁ በቃ በጣም ብዙ ልመና ምናምን ድረስ ይደርሳሉ። ምክንያቱም ሰብስክራይብ እየታመንም አይኖራቸውም። አንደኛ አይዲዮ የላችሁም፣ ሁለተኛ የሚለቁት ነገር ያው ስለማይስበን ይመስለኛል። እንደዛ ስለሆነ በጥሩ ነገር እንፍታው። ያው ሰውን ማውቀስ የለበትም ማለት ነው። አልሙህም እንዴት ናችሁ? ረመዳን እንዴት አድርጎ ይዟችኋል? ከኔ ጋር ሰላም ነኝ። ዛሬ ይህን ቪዲዮ የምቀርጸው በጣም ፈሪ ከመሆን አንጻር ይህ ፍርሃቴን በቪዲዮ ላስቀምጥ ነው ማለት ነው ትላላችሁ። እና ዛሬ ሰዎች የሉም፣ ሄደዋል። ማንም የለ ቤት ውስጥ። ቤቱ ባሳያችሁ በጣም ትልቅ ነው ማለት አረቦቹ ያው ስለማይፈቅዱ እንዲሁም ካሜራ ከጀርባ ስላለ አሁን ጫካ ውስጥ ሆኜ ነው። ግን የፍርሃቴ ፍርሃት ማለት ነው ከዚህ ስር የሆነ ነገር መጥቶ የሚበላኝ እየመሰለኝ ያው ሀገራችን ታውቃላችሁ ቼክ ስለማናረገው እንዲሁ የገጠር ልጅ እንደውም ካብለካም ምናምን ነው የምናገኘው። እና በፍርሃት ነው ያለሁት ማለት ነው። ዛፉ በጣም ደስ ይላል። ዘንድሮ ረመዳን ማሻአላ በጣም ደስ ያለ ነገር። እኔ አንደኛ ያው በስራ ተወጥሬ ነው የምውለው፣ ብቻዬን ስለሆንኩ ምግብ ሰራተኛ ነኝ። ሁለተኛ አየሩ በጣም ነው ደስ የሚለው፣ ሙቀት የለም፣ ብርድ የለም። በቃ ጥሩ አየር ነው ያለው እኛ ጋር ማለት ነው። እናንተ ጋር እንግዲህ አላውቅም፣ ሁሉም በያለበት ይለያያል። እና አሁን ቁጭ ብዬ ቆይቼ ቪዲዮ መቀረጹ ትዝ አለኝ። ለምን እዛ ሂጄ ቪዲዮ አልቀርጽም አልኩና መጣሁ ማለት ነው። ያ ረቢ አላህ በረመዳን አንጀታችሁ በጾም አንጀታችሁ ዱአ አድርጎ ሀገራችንን ሰላም ያርግልን፣ ህዝባችንን አላህ ይጠብቅልን። የሀገራችን ነገር በየቀኑ የምንሰማው የምር በሽታ ነው የሆነን፣ በሽታ ፈጥሮብናል። አሁን እንደውም ቡና መቁላት አለብኝ ትላላችሁ። ያው ከዚህ በጣም ሰፊ ነው፣ ግን ከዚህ በላይ ካሜራ ከጀርባዬ ስለሚቆጣጠረኝ ለዛ ነው። ያው ታውቃላችሁ የመዳብ ቅመሞች በየቤቱ የስቆቃ ኑሮ የምንኖርም አለን ማለት ያኔ ፍቃደኛ አይሆኑም። ያው ሌላ ስራ፣ እኛም ደግሞ ግዴታ እነሱ ሳይፈቅዱ ምንም ነገር መቀረጽ የለብንም። ማንኛውም ሰው የራሳችን የሆነን ነገር እንደማንፈልግ ሁሉ ያው አንዳንድ ጊዜ ቪዲዮ ቀረጻ ምናምን ስንከለከል እንደ መጥፎ ነው የምናየው። ግን የራሳችን ወደ ራሳችን አድርገን ስናየው ደግሞ እኛ ቤታችን እንዲሁም ግቢያችን ምናምን እንዲቀረጽ እንዲታወቅ ምናምን ስለማንፈልግ ቀረጻ ላንፈቅድ። እንደዚህ አይነት አድርጋችሁ ሁሉንም ነገር በራሳችሁ ካሰባችሁ ቀላል ነው። በራሳችሁ ካላሰባችሁ ግን ያው ይከፋል። የራሴ ቢሆንማ የሰው ሀገር የሰው ቤት ምናምን እንደዛ ነገሮች ይፈጠራሉ በአእምሯችን ውስጥ። እኔ ግን ምንም ነገር አይፈጠርም። አንደኛ እኔው ራሴ ጠይቄ ነኝ፣ ክልክል ነው አይፈቀድም ቪዲዮ ምናምን ተብያለሁ። ስለዚህ ያው ዝም ብዬ ዩቱብን ቢያንስ 100 ሰው እንኳ ይዞ ኢትዮጵያ መግባቱ ጥሩ ነገር ነው የሚለውን አስቤ ነው። ምክንያቱም እዚህ ምንም ነገር አይዲያ ስለማልፈጥር ምንም እሰራበታለሁ ብዬ አስቤ አይደለም። ግን እዚህ በዋይፋይ የተወሰነ ሰው ቢይዝበት እዛ ደግሞ እሰራበታለሁ ማለት ነው። እንዲሁ ማስታወቂያ ለመስራት እና ማስታወቂያ እንደውም የሆነ ቪዲዮ ለቅላችኋለሁ። እና ዛሬ የፈራ ሰው በየደቂቃ ነው የሚደነግጠው ማለት ነው። በዚህ በጎን ሲጮህ ምን መጣ ብዬ ቤቱን ሁላ ቆልፌ እኮ ቁልፍ ተሸክሜ ነው የማወራው እዚህ ሁኜ ማለት ነው።
ኩሽና ራሱ አልቀረም። ሱብሃንአላህ የፍርሃት ነገር አይሻ ነው ማለት የምፈራው እንደኛ። በነገራችን ላይ ሀገራችን ያለ ነገር እዚህ ያለ የሚመስለው ሰው አለ። እኔ እየመሰለኝ ማለት የሀገራችን ችግር እዚህም ያለ እየመሰለኝ በጣም ነው የምፈራው። ለምን እንደሆነ አላውቅም። እንግዲህ ግቢው ምንም አያስገባ በሩ ክፍት ስለሆነ ዝም ብሎ እንደ ሀገራችን የሆነ ሰው ዘው ብሎ የሚገባ አይነት ነው የሚመስለኝ። ግን እዚህ ሀገር መምኖ ክልክል ነው። አንደኛ ካሜራ አለ፣ ሁለተኛ ክልክል ነው። ያው እኛ የጠንቁ ሀገር ሰዎች ያው ሁሉም ነገር ያው ስለሚመስለን እንጠነቀቃለን፣ ፍርሃት አለብን። የውጭ ዜጎች ግን ምንም 10 ቀን 20 ቀን ብቻቸውን ቢኖሩ ችግር የለውም። እኔ ግን በጣም ነው የምፈራው። ቤቴን እዘጋለሁ ምናምን ለምን እንደሆነ አላውቅም። ያው ከፍርሃት ሀገር አልተወለድኩም፣ ግን ደግሞ ታውቃላችሁ ያው አሁን ላይ ያለው ነገር በጣም ነው የሚያስፈራው። ጊዜው፣ ሰው ያለንበት ሁሉም ነገር በጣም ያስፈራል። ከዛ አንፃር ይመስለኛል አእምሯችን ጥሩ ነገር ማየት፣ ጥሩ ነገር ማንበብ ስለተወ ይመስለኛል ያው የፍርሃት የሚበዛውና ሀገራችንን ሰላም ያርግልን። ይህን ጦርነት በቃ አላህ ይበለን። የምር በጣም ከባድ ነው። እኛ እዚጋ ሰርተን ለምን እንደሆነ አላማችን ያበላሸው የሀገራችን ጉዳይ ነው። ገንዘብ ቢሰበሰብ ትርጉም የለውም። ሀገር ሰላም ካልሆነ የሰው ልጅ አላማ ከሌለው፣ ተስፋ ከሌለው ከባድ ነው። ምክንያቱም ሁላችንም የሆነ ጎደሏችንን ለመሙላት መተን ያንን ልንሞላ ያልነውን ጎዶሎ ትተን ሌላ ጎዶሎ ነው እየሞላን ያለነው። ያንን ሞልተን ጨርሰን ደግሞ ያሰብነውን ለማሳካት ያው እድሜ መፍጀት ማለት ነው። እና በዙ አጋጣሚ ብዙ ነገር ገንዘብ ከማግኘት ሀገር ላይ በድህነት መኖር ይሻላል፣ ነጻነት ካለ ማለት ነው። ምክንያቱም ገንዘብ ስናገኝ ብዙ ነገርን አተን ነው፣ ገንዘብ ስናጣ ደግሞ ብዙ ነገርን አፍርተን ነው። እና አላህ ሀገራችንን ሰላም ያርግልን። ከዚህ ከሰው ሀገርም በሰላም ለሀገራችን ያብቃን። ህዝባችን አላህ ይጠብቅልን ነው የምለው። ድምፄን ይዞኛል ለምን እንደሆነ አላውቅም። አያችሁት ንፋሱ እንዴት ደስ እንደሚል። አሁንማ ቢስሚላህ የሰው ቤት ጎረቤቶቻችን እዚሁ አጠር ናቸው እንደ ኢትዮጵያ። እና አሁን ቡና ማፍላት አለብኝ፣ ቡና መቁላት አለብኝ። እና ማሻአላህ ተባረካላ። እዚህ ጨፌ ላይ ቁጭ ብዬ ሳይመሽ ፍጥሪያ እዚህ ነው መፍጠር ያለብኝ ዛሬ ማለት ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። አላህ ይቅር ይበለኝና ቡናው እኮ አልተፈቀደልኝም፣ ግን ችግር አለው ግዴታ መጠየቅ አለብኝ መሰል ሁሉን ነገር ነው። ቤቱ ኃላፊ ማለት የምግብ ሰራተኛ፣ የኩሽና ኃላፊ ወሳጇ እኔ ነኝ። ሁሉንም ነገር ሰርቼ ነው የማቀርበው። እና ለእኔ የሆነ ነገር ቆንጥሬ ብሰራ ሀራም ይሆን? ምክንያቱም ቡና እዚህ ቤት 2 ኩንታል የሀገራችን ቡና አለና ከሱ ላይ እኔው ነኝ በቀደም እኔው ቀድጄዋለሁኝ ቡና መሆኑን ሳቅ አፍልቼለታለሁ። እና አሁንም ቢሆን ያው መፈላቱ አይቀርም ማለት ነው። እና የዛሬው ቪዲዮ ዛፍ ነው። ያው ዛፍን ማድነቅ ነው፣ ንፋስን መቀበል ነው። ያ አላህ በጣም ነው ደስ የሚለው። እዚህ ጋር ደግሞ ዱባ ላይ አይታይም እንጂ ላሳያችሁ ነበር።